ነው። ክብር ለእግዚአብሔር ይሁን። እግዚአብሔር እዚህ ቤት ብዙ ነገር አድርጎልኛል። እኔ ከጤንነቴ ጀምሮ እዚህ ቤት ስመጣ ታምሜ ነበር የመጣሁት። ግን ከዛን ጊዜ ጀምሮ እዚህ ቤት ከመጣሁ ጊዜ ጀምሮ ነፃ ነኝ። ስሙ ይባረክ። ሌላው ደግሞ ባለቤቴ ከኔ ጋር አልነበረም የምኖረው። በስራ ምክንያት ወደ አዲስ አበባ ሄዶ እዛ ነበር የምኖረው። ግን ያለበት ቦታ ጥሩ እንዳልነበረ ጌታ እዚህ ቤት በነብዩ በኩል ይናገረኝ ነበረ። የጨለማ መንፈስ ብሎ በጣም እስር ቤት ላስገባው የነበረ ነገር ነበረ። እዚህ ቤት መልእክት ተላለፈ። የጨለማ ከቦታ ያለው አለኝ። ያን የጨለማ መንፈስ የሆነ መዝገብ ነው፣ ፋይል ተሰርቆበት እሱ ወይን ቤት ገባ ነበረ። እጃችሁ ወደዛ ዘርግታችሁ ጸልዩ አለ። ነፃ ወጣ ከዛ ነገር ማለት ነው። ክብር ለእግዚአብሔር። ከዛም ደግሞ ወደዚህ እንድመጣ እኔ እፈልግ ነበረ። እሱ ልመጣ አልቻለም። መልእክት መጣ አሁንም በነብዩ በኩል አብራችሁ እንዳትኖሩ የለያችሁ ነገር አለ፣ የተደገመ ድግምት አለ። ያንን ድግምት እግዚአብሔር ነቅዬዋለሁ ብሏል አለ። ክብር ለእግዚአብሔር ይሁን። ያ ድግምት ተነቅሎ ዛሬ ከባለቤቴ ጋር አብረን እየኖርን ነው። ሌላው ከመጣ ደግሞ ጌታ ወይ አሁን እሱ ከዛ ወደዚህ መጣ። አሁን ደግሞ ስራ የለውም ምን ይሻላል ብዬ በእግዚአብሔር ፊት ጸልይ ነበረ። እዚሁ ቤት መልእክት መጣልኝ። ባለቤትሽ በዚህ በኩል ማለት ነው የሆነ ሰው ስልክ ይደውልለታል። ከዛ በኋላ ግን እሱ ስራ ይሆናል፣ አንቺ እንባይሽ ይታበሳል፣ በሰላም ትኖሪያለሽ አለኝ ጌታ ማለት ነው። ክብር ለእግዚአብሔር ይሁን። እንደተባለው ከዚሁ ሰው ተነሳለን። ያ ሰው ደውሎ ውጭ ካለው ካጎቱ ጋር አገናኘው፣ ስልኩን ሰጥቶ አሁን ያ ውጭ ያለው ሰው እሱን አገኘው። የሆነ ድርጅት አለው፣ ያንን ድርጅት ባለፍነት ሰጠው። አሁን ባለ ስራ ሆኗል። ክብር ለእግዚአብሔር ይባረክ። በደንብ አመስግኑልኝ፣ ነብዩን ባርኩልኝ። ጌታ ኢየሱስ ይባርክ። ከዚህ የበለጠ ማለት እስር ነበረበት ማለት ጠላት አዘጋጅቶ እስር ቤት ጨለማ ውስጥ ሊከተው ያለ መንፈስ ነበረ። ፋይሉ ወደ 200,000 ብር የነበረ ፋይል ነው። እሱ ተሰረቀበት። እሱ ነበር አናሊት የያዘው ማለት ነው። ከዛ ያ ፋይሉን የሰረቀው ሰው ጠፋ። ፋይሉን ወስዶበት ጠፋ። ከዛ ያ ሰው ደግሞ የግድ ያንን ፋይል እያየ ነው ለዛ ሰው ያንን ነገር የሚሰጠው ማለት ነው። ከዛ ይሄኛው ወንጀል ውስጥ ሊገባ ነበረ ማለት ነው። እዚህ ላይ መልእክት መጣ። ከዛ ያ ሰውዬ ካለበት ቦታ ተይዞ ታሰረ። ይሄኛው ነፃ ወጣ ማለት ነው። ክብር ለእግዚአብሔር። እግዚአብሔር ስሙ ነው የተባረከ።